ይሄ የሆነ ወንድ ነው እያየችው አላሙዲን ይሁን አይታወቅም። ወስ ጉድ ዩቲዩብ ኢሹ ቦይ ካሊማግ ዛሬም እንደተለመደው በሌላ ጸድ ቪዲዮ ተመልሰን መተናል። የዛሬ ቪዲዮችን የሚሆነው ከኢትዮጵያ 10 ሴሌብሪቲዎች መርጠን የእነሱን ቢፎር እና አፍተራቸውን አንድ ላይ እናያለን። ከፌመስ ከመሆናቸው በፊት ምን ይመስላሉ፣ ፌመስ ከሆኑ በኋላስ ምን ይመስላሉ የሚሆነውን አንድ ላይ እናያለን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ዶላን እያጫናችሁ ፋሚሊ ፕላስ መሆን ነው። ወደ ቪዲዮች እሺ፣ በመጀመሪያ ላይ የምናገኘው የአስቴር አወቀን ነው። አስቴር ቢፎር እና አፍተር እናያለን። እስቲ አስቴር ቢፎር። ኦኬ፣ የመጀመሪያ ፎቶችን ይሄ ነው። ድሮም ግን የትልቅ ሰው ፊት ነው ያላት። ከድሮም ግን የሆነ ወንድ የሚመስል ነገርም አላት። እሺ አስቴር። እስኪ ሌላኛው ፎቶ ደግሞ እናያለን። ይሄ ፀጉሯ ነው፣ ቢግ ነው። ይህም አልበም አርት ነው የነበረው ፎቶ ነው። እዚህ ጋርም አሪፍ ነበረች። ይሄ ሶስተኛ ፎቶ ላይ እዚህ ላይ አሁን ወንድ ነው የሚመስለው። ፀጉሯ ምና የሆነ ፊቷ ምናምን ቅርጹ ምና የወንድ ነው የሚመስለው። እሺ እስቲ አስቴር ደግሞ አሁን ላይ ምን ትመስላለች? አስቴር አወቀ አሁን ላይ ትመስላለች። ኦኬ አታረጅም፣ የማያረጁበት እዚህ ጋር ትንሽ እያረጀች ይመስላል። እድሜዋ እየሄደ ነው በጣም አርጅታለች። ወደ ሁለተኛ ደግሞ ስንሄድ ሁለተኛ ላይ የምናገኘው ቴዲ አፍሮ ነው። ቴዲ አፍሮ ቢፎር እና አፍተር እናያለን። እሺ ኦኬ፣ ቴዲ አፍሮ ልጅ እያለ ነው። ይህ ስንት ዓመቱ ይሆናል? እዚህ ጋር ስንት 16 17 ዓመቱ ምናምን እንደዛ ነገር። እሺ ሌላ ፎቶ ይሄ ያስተሰርያል አልበም አርት ላይ የነበረው ፎቶ ነው። እዚህ ጋርም ልጅ ነው የሚመስለው፣ ገና ወጣት ብላቴ ነው። ይሄ ደግሞ የአቡጊዳ አልበም አርት ነው። እዚህ ጋርም ወጣት ነው የሚመስለው። እሺ ቴዲ፣ እስኪ አሁን ላይ ደግሞ ቴዲ ምንድን ነው የሚመስለው? ቴዲ አሁን ይሄን ነው የሚመስለው። ያው ነው ፊቱ ትንሽ ሰፋ ነገር ነው ያለው፣ እንደዛ ነገር ነው። እዚህ ጋር ደግሞ መነጽር ምናምን አድርጋ ቦስ፣ እዚህ ጋር ቦስ። ኦኬ ደግሞ የአዲሱ አልበም አርት ላይ የነበረው ፎቶ ነው። ኦኬ ቦስ ፎቶ ነው፣ ከባድ ፎቶ። እሺ ወደ ሶስተኛ ላይ ደግሞ ስንሄድ ሶስተኛ ላይ ደግሞ የምናገኛት ደራርቱ ቱሉ ነው። የደራርቱ ቱሉ ኦኬ ልጅ እያለች የመጀመሪያዋ ስትሮጥ ምናምን የነበሯችሁ ፎቶች ነው ደራርቱ። እሺ ሌላ ፎቶ ይህም ለኦሎምፒክ ለውድድር ና ሄዳ የተነሳችው ፎቶ ይመስላል። ኦኬ እሺ ደራርቱ ያው ፊቷ የድሮ ፊቷ እና አንድ አይነት ነው፣ ያን ያህል የተቀያየረ ነገር የለውም። እስኪ ደራርቱ ደግሞ አሁን ላይ ምን ትመስላለች? አርጅታለች፣ በጣም አርጅታለች ደራርቱ። እስኪ ሌላ ፎቶ። ይሄ በጣም ትልቅ ሴትዮ ነው የሚመስለው። ቅድሙና ይሄ ፎቶ በጣም ከባድ ልዩነታለው። እዚህ ጋርም በጣም ትልቅ ሰው ነው የሚመስለው። ደራርቱ ሌጀንዳችን ነች፣ እንወድሻለን። እሺ በቀጣይ ደግሞ የምናገኘው ጎሴ ተስፋዬ ነው። ጎሴ ድሮ እና ዘንድሮ። እስኪ ጎሴ ድሮ ምን ይመስል ነበረ? ኦኬ ይሄ የልጅነቱ ፎቶ ነው። ለአልበም አርት የተነሳው ፎቶ ነው። እዚህ ጋር ልጅ ነበር የሚመስለው። ይሄ ደግሞ በጣም ህፃን እያለ ነው። ይሄ በጣም ልጅ እያለ ነው። ፊታቸው ግን በጣም እያደገ ሲመጣ የፊቱ ቅርጽ ምናምን እሱም እየተለወጠ ነው የመጣው። እሺ አሁን ላይ ደግሞ ጎሴ ተስፋዬ አሁን ላይ ምን ይመስላል? አሁን በጣም ፈረንጅ ነው ይመስለዋል፣ ቀላ ብሎ ምና እዚህ ጋር መነጽሯን አድርጋ ነው ቦስ። እሺ ጎሴ። እሺ ይህም የቦስ ፎቶ ነው፣ ያምራል። እሺ ጎሴ። በቀጣይነት ደግሞ የምናገኘው የአምለሰት ሙጬ ነው። አምለሰት ሙጬ ድሮ እና ዘንድሮ ምን ትመስላለች? እሺ ድሮ ሞዴል እያለች እንደዚህ አይነት ፎቶች ነበር የምትነሳው ማለት ነው። ይቻላል። ይህ ደግሞ በጣም ህፃን ልጅ እያለች ነው። ይህ ስንት ዓመቷ ይመስላል? እዚህ ጋር ስንት ዓመቷ ይመስላል? 14
ምናምን እንደዛ 17 እንደዛ ነገር ትመስላለች። እስቲ ሌላ ፎቶ። ይሄ ደግሞ ሚስ ወርልድ ኢትዮጵያ 2006 የተሸለመች ጊዜ ነው። እሺ አምለሰት። እሺ አምለሰት ደግሞ አሁን ላይ ምን ትመስላለች? በለው አሁን ላይ ሌላ ታሪክ። ይሄ ካገባችና ከማግባቷ በፊትና ካገባች በኋላ በሚለው ይወሰዳል። እሺ በለው በጣም ቀሽት። እስቲ ሌላ ይሄ ፖድካስታ ላይ ምናምን የነበረ ፎቶ ነው። አሁን ትልቅ ሰው እየሆነች ነው፣ እያረጀች ነው። ብቻ ግን ውበቷ እንደዛው ነው። እሺ አምለሰት። ወደ ቀጣይ ደግሞ እንሄዳለን። በቀጣይ ደግሞ የምናገኘው አትሌት ኃይሌ ገብረስላሴን ነው። ኃይሌ ድሮና ዘንድሮ እናያለን። ኦኬ ይሄ ድሮ ፎቶ ነው። ኃይሌ ግን ከድሮም አሁንም ፊቱ በጣም የትልቅ ሰው ፊት ነው የሚመስለው፣ ልጅም እያለ አሁንም። እስኪ ከባድ ፎቶ ያስጠቃል። ጅልን ብሏል። እሺ ኃይሌ ይሄ ደግሞ ውጭ ሀገር ውስጥ የብርድ ወቅት ምናምን። እሺ ኃይሌ አሁን ደግሞ ምን ይመስላል? እስኪ ኃይሌ በጣም ሀብታሙ ነው ምናምን ኃይሌ። እሺ ያው ነው ፊቱ ትንሽ ታየቅ ያለ ሰው መሰለ እንጂ በቃ ድሮም አሁንም የትልቅ ሰው ፊት ነው። ትክክለኛ ኃይሌ ፊት እዚህ ጋር ገጠቀላ ነው። እሺ ኃይሌ እዚህ ጋር ፍንን ብላ ነው። ያው ኃይሌ ብዙም አልተለወጠም። ኃይሌ ገብረስላሴ ኃይሌ ገብረስላሴ። ወደ ቀጣይ ደግሞ እንሄዳለን። በቀጣይ ደግሞ የምናገኘው ሳያት ደምሴን ነው። ሳያት ድሮና ዘንድሮ የምትመስላለች የሚለውን ነው። እስኪ ይሄ ከባድ ፎቶ፣ ይሄ የብዙ ሰው ክራሽ የሆነችበት ፎቶ ይመስላል። አስተያየቷ ምናምን ከበድ ይላል። እሺ ይሄ የራክ ምናምን ልብስ ምናምን ለብሳ ነው። ያው ሳያት በጣም ቆንጆ ነች። እሺ ሳያት ይሄ አስተያየቷ የተለመደው እንዲህ የምታየው ነገር ከድሮ የለመደችው ነገር ነው ማለት ነው። እሺ ሳያት አሁን ላይ ደግሞ ምን ትመስላለች የሚለው አንድ ላይ እናያለን። ዋው ብቻ ነው። እስቲ ሌላ ፎቶ። በነጠላ ደግሞ ፋሽ፣ በነጠላ ፋሽ። እዚህ በሹሩቤ ነው በቃ የምታበራ ራሷ ሳያት ይቻላል። ሳያት እሺ። በቀጣይ ደግሞ የምናገኘው የጃዝ ንጉሱን ሙላቱ አስታርቄ ነው። ሙላቱ አስታርቄ ድሮና ዘንድሮ። እስኪ ወጣት እያሉ ይህን ነበር የሚመስለው፣ ይህን ነበር የሚመስል ልጅ እያሉ ማለት ነው፣ ወጣት እያሉ ገና። እሺ ሌላ ፎቶ። ይሄ ውጭ ሀገር ይመስላል። ፊታቸው የሆነ በጣም የሆነ አንድ አይነት አይመስሉም፣ ግን እስኪ ሌላ ፎቶ። እስኪ አሁን ደግሞ ሙላቱ አስታጥቄ አሁን ላይ ደግሞ አርጅተው ደግሞ ምን ይመስላሉ? ይህን ይመስላሉ። ሌጀንድ። እስኪ ሌላ ፎቶ። ባለው የጃዝ ንጉስ። ይሄ ደግሞ በጣም አርጅተው ነው አሁን ላይ ይመስላል። ብቻ ሙላቱ አስታጥቄ ብዙ ጤናና ብዙ እድሜ እንመኝሎታለን። በቀጣይ ደግሞ የምናገኘው የዘሪቱ ከበደን ነው። ዘሪቱ ከበደ ቢፎር እና አፍተር፣ ድሮና ዘንድሮ ምን ትመስላለች የሚለው እናያለን። ድሮ በፓንክ እያለች። ኦኬ እሺ ዘሪቱ በፓንክ። ይሄ ደግሞ ሙሉ ፀጉሯ ተቆርጦ ክሊን የነበረው ፀጉሯ ነው በፍሪዝ። እሺ ዘሪቱ። ይሄ ደግሞ ሙሉ ፓንክ ነው፣ ነጭ ተቀብተው ምናምን። ይሄ ከባድ ዘሪቱ ቢፎር ከባድ። እሺ አሁን ላይ ደግሞ ዘሪቱ ምን ትመስላለች ብለው እናያለን። አሁን ዘሪቱ ችን ትመስላለች። የድሮ ፓንክ ነው፣ የለም ሹሩባ ነው። እሺ ይህም ጸዴ ፎቶ ነው፣ ያምራል። ይሄ ደግሞ የመጽሐፍ ምርቃቷ በጣም ተለውጣለች እሷ ራሱ ከፓንክ ወደ ረጅም ፀጉር ይቻላል። እሺ በቀጣይ ደግሞ የምናገኘው ማህደር አሰፋ ነው። ማህደር አሰፋ
ቢፎር እና አፍተር ምን ትመስላለች? ድሮና ዘንድሮ። ድሮ ማደር ይሄ የስቱዲዮ ፎቶ ነው። በቃ እንደዚህ ፏ። እሺ እሺ፣ ሌላ ፎቶ። ይሄ ከባድ ፎቶ፣ ይሄ ከባድ ፎቶ። እሺ ሌላ ፎቶ። ይሄ የሆነ ወንድ ነው እያየችው፣ አላሙዲን ይሁን አይታወቅም አይታወቅም። እሺ አሁን ደግሞ ማሂ ምን ትመስላለች? ባላው ማሂ አሁን ላይ ትመስላለች ማለት ነው። እሺ እስኪ ሌላ ፎቶ። ይቻላል ማሂ፣ በጣም ይቻላል። ይሄ ደግሞ የዶቃ ፊልም ምርቃት ይመስለኛል። ሌላ ሌቭል ነው የገባችው ማሂ ራሱ በጣም። እሺ ዩቲዩብ እንግዲህ የዛሬ ቪዲዮችን ይህን ይመስል ነበር። በእርግጠኝነት ከኔ በላይ እንደተፍታታችሁ አልጠራጠርም። በሌላ ቪዲዮ እስክንገናኝ ፒስ አውት።